በክብራይን ያዩዋቸው ቁረንሾች ሳይቀሩ የነብዩ አጎት አቡ ጣሊብ በጣም ደሃ የነበሩ ሰፋ ያለ ቤተሰብ ልጆች ነበራቸው። ኑሮ በእጅጉ የሚፈትናቸው ምድረ አረቢያ በድርቅ ተጠቅታ የሚበላ ጠፋ፣ ራቡ በረታ። ሰብላቸው ወደመ፣ እንስሳት ረገፉ፣ ሕፃን አረጋውያን በረሃብ ተሸነፉ። ነቢይ አልነበሩም ሙሐመድ ገና አልታችሁ፣ መርዳት ፈለጉና ሐሳብ አመነጩ። ወደ አጎታቸው አባት ዘንድ ሄደው ወንድም አቡ ጣሊብ ቤተሰብ ብዙ ያለው በችግር ነው። የተወሰኑትን ልጆች ብንወስድለት አቅቼ ነበረ ሐሳብ ቢቀለት። አባስም ተስማሙ በመሐመድ ሐሳብ፣ አስረዱ ያሰቡትን ደርሰው ከአቡ ጣሊብ። የአልይን ታላቅ አቂልን ተውልኝ፣ ሌሎችን ውሰዱ ተስማምቻለሁኝ በማለት ፈቀዱ። አቡ ጣሊብ ከልብ በረሃብ ከሚጎዳ ያ ሁሉ ቤተሰቡ፣ ከዚያም ሙሐመድ አሊን አባስን ጃዕፈርን ወስደው ከላከሉ ቤተሰባቸውን። ከሃሽም ጎሳ መሃል 5 ሰዎች አሉ ጨርሶ ነብዩን በመልክ የሚመስሉ። ከእነዚህም መሃል አንዱ ጃዕፈር ነበር፣ አባስ የወሰዱት አብሯቸው እንዲኖር። ጃዕፈር በደስታ ተመችቶት ኖረ፣ ያጎቱ ቤት ሕይወት በእጅጉ ሰመረ። ጃዕፈር በደስታ ተመችቶት ኖረ፣ ያጎቱ ቤት ሕይወት በእጅጉ ሰመረ። በወጣትነቱ አስማ ቢንት ወይሴን አግብቶ ለብቻው ጀመረ መኖር ነው። አስማና ጃዕፈር በእምነት ውስጥ ናኙ፣ በአቡበከር ሲዲቅ እስላምን አገኙ። ትልቅ መታደል ነው ትልቅ ሽልማት፣ የመጀመሪያ ማኝ ሆኖ መገኘት። አልጋ ባልጋ አይሆንም የጀነት መንገድ፣ ማዕበል የበዛበት ባህር ላይ መሄድ። እሾሁ ጋር የጣወት በድንቅፋት ይታገላል ብዙ ከሰደድ እሳት። ጃዕፈርና አስማ እስላምን ያመኑ ሁሉን ለመቀበል ዝግጁ የሆኑ። የቁረንሾች ጥቃት ቢበረታባቸው በጽናት በፍቅር ቆመው ለዓላማቸው ታገሉ በብርቱ አንድ አላህን ይዘው። በኢማንና በሶብር ታጅበው ታግዘው ጥቃቱ በረታ የቁረንሾች ጣጣ፣ የሚደርስባቸው በደሉ ቅጣጣ፣ የሚደርስባቸው በደሉ ቅጣጣ። የንጹሐንን በደል ያጤኑ የተረዱ ነቢዩ አዘዙ ወደ አበሻ አገር ቶሎ እንዲሰደዱ። በጃዕፈር መሪነት ሆኖ የመጀመሪያ ስደት ተጀመረ ወደ ኢትዮጵያ። በንጉሥ ነጃሺ አመራር ጥላ ስር ሃይማኖታቸውን በነጻነት ማክበር፣ ለአላህ የመገዛት የእስላምን ጣም ማራመድ ሲችሉ ተደሰቱ በጣም። የስደተኞቹ በኢትዮጵያ መሬት በሰላም የመኖር በፍጹም ነጻነት፣ ለቁረንሾች ሆነ የክርስቶስ እሳት፣ ለበቀል አሴሩ ተረክበው ለማጥቃት ወደ አበሻ መዝለቅ ለመምጣት ወሰኑ። ወርቅ ብርና አልማዝ ውድ የስጦታ ዕቃ አዘጋጅቶ ሲዞ የቁረንሽ አለቃ አምር ኢብኑ አላስና አብደላ ቢረቢያ ተወክለው መጡ ወደ ኢትዮጵያ። የተሸከሙትን የስጦታ ዕቃዎች ለጳጳሳቱና ለንጉሥ
ሽማምንቶች አበረከቱና ደስ አሰኝተዋቸው አስረዱ ምክንያቱም ስላመጣጣቸው። በንጉሡ መሬት በዚች ጥሩ አገር አመፅ አራማጆች የሚፈጥሮ ችግር የአባቶቻቸውን እምነት ያንቋሸሹ ሁከት የፈጠሩ ነገር ያበላሹ አገርን በድለው ወደ እናንተ የሸሹ እናንተ ጋር አሉ የምንፈልጋቸው። ንጉሡን አማልዶን በሉልን ስጧቸው። የእነዚህን ወጣቶች እምነት ምንነት ንጉሡ አይጠየቁ ጭራሽ አይረዱትም። ብቻ እጃቸውን አሳልፈው ይስጡን ብለው ወተወቱ በጣም በመማፀን በቀረበላቸው ስጦታ ማለሉ። ጳጳሳቱ ሁሉ በአንድ ቃል ይሻሉ። አምርና አብዱላ ከንጉሡ ፊት ቀርበው ቃላት አሳምረው ነገር አቀናብረው ንጉሥ ሆይ በአገሮ ከእኛ ዘንድ የሆኑ የአባት አያትነት ዘልፈው የኮነኑ ርኩሳን ወጣቶች ከአገራችን ሸሽተው እዚህ ይኖራሉ እርሶን ተጠግተው። እነዚህ ወጣቶች ያራመዱት እምነት እርሶ የማይወዱት ውግዝ ነው በእውነት። እነዚህ አፈንጋጮች በሕግ እንዲቀጡ ንጉሥ አሳልፈው ለእኛ እንዲሰጡ በአክብሮት ልንጠይቅ ከፊቶ ቀርበናል። የእርሶን ታላቅነት ሰምተናል አውቀናል። ንጉሡ ዞር ብለው ጳጳሳቱን ሲያዩ በእጅ መንሻው ረግተው ስለተወያዩ የእነሱ ጥያቄ እውነት ነው ንጉሥ ወይ መሸሸጊያ አልሆነም ላጭበርባሪ አታላይ። ይሰጣቸውና በአገራቸው ሕግ ፍርድ እንዲያገኙ መልካም ነው ቢደረግ። በጳጳሳቱ መልስ ንጉሡ ተቆጡ፣ በኃይል ቃል ጮኹ፣ ቱጋሉ አፈተቱ። በፈጣሪ ይሁንብኝ ራሴ ሳላጣራ የሚያስኮንነኝን አሳፋሪ ሥራ ሳልፈጽም እንዳውቀው የስደተኞቹን ስለ እምነታቸው እንዲህ ያስጠላቸው። እነዚህ ሁለት ሰዎች እንዳሉት ከሆነ ጥያቄ ጠይቄ ልቤን ካሳመነ እጃቸውን ይዤ ሰጣቸዋለሁ፣ ግን በግፍ ከሆነ እጠብቃቸዋለሁ። በነጻነት በክብር በአገሬ ይኖራሉ፣ ግራ ቀኙን ልስማ ይቅረብልኝ ያሉ ሙስሊም ስደተኞች ችሎት ሳይቀርቡ ፊት ጃዕፈርን ወከሉ ቆሞ እንዲሟገት። አረንጓዴ አልባሳት ውብቆብ ያጠለቁ የንጉሥ ቤተ መንግሥት ይበልጥ ያደመቁ ከንጉሡ መንበር ግራ ቀኝ ተቀምጠው ጳጳሳቱ ቀድመው ቦታቸውን ይዘው አምርና አብደላ ቦታ ተሰጥቷቸው ሙስሊም ስደተኞች ሲገቡ አዩአቸው። ሁሉም ቦታቸውን ይዘው እንዳበቁ ንጉሡ ታጅበው ወደ ውስጥ ዘለቁ። ከስደተኞቹ ሙስሊሞች በስተቀር ጳጳሳት፣ ቀሳውስት፣ ቁረይሾቹም ጭምር ሰገዱ ተደፉ ለንጉሡ ክብረ እስኪላተም ድረስ ግንባራቸው ከምድረ። ንጉሡም ጠየቁ የክብር ሰላምታ ለምን እንዳልሰጡ ሙስሊሞቹን ላፍታ። ጃዕፈርም መለሰ ታሪክ የማይረሳው ያስከብረውን ቃል ኢማን ያላበዘው። በእኛ እምነት ለአላህ እንጂ ለሰው አንሰግድም፣ የምናምነው ጌታ ይህንን አይፈቅድም አለና በድፍረት ትክ ብሎ አያቸው። ንጉሥ ተደነቁ ፈካ ለፊታቸው። ጠየቁ ድጋሚ ኧረ ለመሆኑ ከሕዝባቸው አይብና ጎመን እንድትሆኑ ያበቃችሁ እምነት ምንድነው ንገሩኝ፣ የእኛን ወይ የሌላ ሃይማኖት ሳያስነኝ።
ይሄን የእናንተን እምነት ማወቅ ፈልጌያለሁ። ተንተና አድርጋችሁ ብትነግሩኝ ወዳለሁ። ጃዕፈር ቀረብ አለ ወደፊት ተጠጋ፣ በሚስባ አንደበት እንዲህ ሲል አወጋ። አንቱ የተከበሩ አስተዋይ ንጉሥ ሆይ አላህ ይግለጽልዎት እውነትን እንደ ፀሐይ። ቅድሚያ ስለ አገሬ ሕዝቦች ለመናገር ከነበረው እምነት ሀብዬ ልጀምር። ጣዖት አምላኪ ነን ምግባረ ብልሹ፣ የሞተ የሚበሉ ከፈጣሪ የሸሹ። እጅግ አሰቃቂ አሰያፊ ነገር አቅም ያለው ብቻ የኖረባት አገር። እንግዳ የማናከብር ዝምድና የምንቆርጥ የማንከባበር የማንደማመጥ ሆነን ስንኖር አይቶ ፈጣሪ ታደገን ከጥፋት እንድንድን ነቢዩን ላከልን። የአላህ መላእክተኛው ነቢዩ ሲያስተምሩ ማመን አላህን ነው ምንም ሳያጋሩ። ሶላት እንድንሰግድ ዘካ እንድናወጣ ምጽዋት እንድንሰጥ ተቸግሮ ላጣ። እውነት መመሪያችን እርስ በርስ መረዳዳት፣ ከኩይ ተግባር መራቅ ከኩይ ሥራ መስዳት። እንዳንሰርቅ እንዳንዋሽ እንዳናመነዝረ፣ ነፍስ እንዳናጠፋ ሰው ሰውን እንዲያከብር። ንጹሐን ሴቶችን ስም እንዳናጠፋ፣ የሙታን ልጆችን ልንሰጣቸው ተስፋ። ሐሜት አሉባልታ ማጭበርበር እንዳይኖር፣ የተከለከለን ሕግ እንድናከብር። ባስተማረን ነቢይ በመላእክቱ አምነን፣ ለፈጣሪ ሕግጋት ተገዝተን ስለኖር። መድረሻ ሳቱን ከሀገር አባረሩን፣ ጣዖት እንድናመልክ ወደ ገደል መሩን። የዕለት ኑሯችንን ለመምራት አቃተን፣ ወደ እርሶ ተጠለል ቀያችንን ትተን። እዚህ በአገሮ ሰላም ፍትሕ አለ፣ በአጭሩ ይኸው ነው እኛን ያገለለ። ከሃዲያ መፀኞች አፈንጋጭ ያስባለ፣ ጃዕፈር ንግግሩን ቋጭ አጠቃለለ። ንጉሥ በተምስቶ አድምጠው ባንክሮ፣ የደረሰባቸው የበደል ሮሮ። መልካም አንደበቱ ወጥሮ ማርኳቸው፣ አስበው ሊያድሩበት ስለ ውሳኔያቸው። ነገሩ ሳይቋጭ ዳግም ቀጠሯቸው፣ ብልጣ ብልጡ አምር በበነገታው ቀድሞ። ተንኰልና ሴራ ሸርቦ ከሞ፣ ንጉሥ ሆይ እነዚህ እርሶን የተጠቁ የኢየሱስን ክብር ዝቅ የሚያደርጉ። መጥፎና ጸያፊ የፈጠራ ወሬ ሲያወሩ ነበረ እዚያ በአገሬ። ውሸቴን ከሆነ ጠርተው ጠይቋቸው፣ ማወቅ ከፈለጉ ስለ እርክስነታቸው። ንጉሥም ጠየቁ ጃዕፈር መልስ እንዲሰጥ፣ ስለ ኢየሱስ ታሪክ በእናንተ እምነት ውስጥ ምን እያላችሁ ነው የተማራችሁት? እስኪ ግለጽልኝ ብዙም ሳይሆን ጥቂትም። ግልጽና አጭር መልስ ጃዕፈር ወረወረ፣ የአላህ ባሪያ አገልጋይ በማለት ጀመረ። ወደ ማርያም አካል በአላህ የይሁን ቃል የተላከ እንደሆን ያስተምራል ይሰብካል። ጃዕፈር ቀጠለና ከሱረል መርየም ውስጥ የመጀመሪያውን ምዕራፍ በመግለጥ ጣም ባለው ቃና በመሳች አንደበት አንብቦ ሲጨርስ ቀና ሲል በድንገት የንጉሡም ባፈሰሰ እንደ ዝናብ እየጣሰ ወጥቶ የዓይናቸው ገደል። ወደ ሙስሊሞቹ አተኩረው አይተው ነቢዩም ኢየሱስ ከአንድ ምንጭ ናቸው አሉና ዞር ብለው ወደ አሳዳዶቹ፣ አምርና አብደላ ለተንኰለኞቹ። ለእናንተ አይሰጡም በደል የለባቸው፣ የእውነተኛ እምነት ባለቤቶች ናቸው። ዞር በሉ ከፊቴ በዐይኔ አልያቸው፣ እናንተ ጨካኞች አረመኔ ናቸው። ከዚያሬ ጀምሮ እናንተ አማን ናችሁ፣ በአገሬ መሬት ላይ ነጻነት አላችሁ። የሚቃወማችሁ ቅጣት ያገኘዋል፣ በእግዚአብሔር እምላለሁ ይህን ነው የኔ ቃል። እኔ ንጹሐንን ሳልሰጥ አሳልፌ የወርቅ ተራራ ማጣት ይሁን ትርፌ። በእምነታችሁ ጽናት በነጻነት ኑሩ፣
ትጠበቃላችሁ አንዳች እንዳትፈሩ ብለውና አብረን ከሀገር አባረሩ። በፍርሃት ተዋርደው ተሸማቀው ቀሩ። ሙስሊሞች በደስታ በእምነታቸው ኮርተው ከንጉሥ ከለላ ጥበቃ አግኝተው ከሕዝቡ ትልቅ ፍቅር አክብሮት ተችረው በደስታ ሐዘን አብረው 10 ዓመት ኖረው ሙሐመድና አብደላን ወልደው ጃዕፈርና አስማ በዲን ተዋህደው የእውነት ተዋደው ወልደውና ከብደው በአገሬው ሰዎች ተከብረው ተወደው። ጃዕፈር ለነቢዩ ጥልቅ ፍቅር ነበረው። ሁለተኛ ልጁን ሙሐመድ ብሎ ጠራው። ይህም በዓለም ላይ ከነቢ ቀጥሎ ስያሜ ያገኘ ሙሐመድ ተብሎ የጃዕፈር ልጅ እንደው ታሪክ ይዘክራል። ፍቅሩን ውዴታውን በዚህ መንገድ ገልጿል። ከሀበሻው ስደት 10 ዓመት ኑሮ ሄደ ወደ መዲና ከቤተሰቡ አብሮ። በዚህ ወቅት ነቢዩ በኸይበር ጦርነት ታላቅ ድል አግኝተው የተደሰቱበት ነበርና ጃዕፈር መምጣቱ ሲሰሙ በበለጠ ደስታ ማዕበል ሰተሙ። ጃዕፈር በተፈጥሮ አዛኝና አሳቢ በውይይት የሚያምቅንና ተግባቢ በመሆኑ ነበር የድሆች አባት ተብሎ የተጠራው ስም የወጣለት። ጃዕፈር በመዲና ብዙም ሳይቀመጥ አንድ ነቢይ የላከውን ሰው በዘንታን ውስጥ ስለተገደለ ተፈጥሮ አምባጓሮ ለጦርነት በቃ ነገሩ ተካሮ። ነቢዩ ሙሐመድ ጦሩን አደራጅተው ዘይድ ኢብን ሐሪስን ዋና አዛዥ አድርገው እሱ ቢሞት ጃዕፈር ቀጥሎ እንዲተካው ሦስተኛም ተተኪ አብደላ ቢረዋህ እሱም ቢያልፍ ሙስሊም አዛዥ ትመርጣለህ እያሉ የውጊያ ትእዛዝ ሲሰጡ ጉዳዩን ባንክሮ ከልብ ያዳመጡ ጦርነቱ ከባድ እንደሆነ አውቀዋል። በጠንካራ መንፈስ ሁሉም ተዘጋጅቷል። የበዘንታይን ጦር የኃይል አመጣጡ ከቆዳ ከቀለም ከጁጁም ጎሳዎች ሆነው የተውጣጡ የአረብ ክርስቲያኖች 100,000 ጦር በአራት አቅጣጫ ተሰልፎ እንዳጥር የሙስሊም ጦር ብዛት 3,000 ብቻ ነበር። በ50 እጥፍ የሚያንስ ሲሰላ በቁጥር ገስግሰው ሲደርሱ ዮርዳኖስ ተራራ ሙዓተ የሚሏት ከረባዳ ስፍራ ተገናኙ። ሁለቱም ፊት ለፊት ተጋቹ። ከበዘንታን ጦር ጋር ተዋጉ ተፋቹ። መሬቷ ተናጠች፣ ነደዳ፣ ፈረጨሰ፣ አንገት ተቆረጠ፣ የሰው ደም ፈሰሰ። የሸቶል የሰይፉ ኳኳታ ነገሰ፣ አጥንት ሲፈረከስ ገላ ተገመሰ። ምድሪቱን ሸፈናት ያቧራ ዳመና፣ ጥሎ የወደቀ ሽሁድ ሆነ ጀግና። የነቢዩ ወዳጅ ዘይድ ተገደለ፣ ተቀላቅሎ ከቶ እሱም እየጣል። ጃዕፈር ተረከበ የመሪነት ስልጣን፣ ፈረሱን ኮልኩሎ በሚደንቅ አቋም ዘለቀ ወደ ማል ከፊቱ እያጣራ ለጦሩ ያሰማ የጀግና ፉከራ። ውቧ ጀነት መጣች ዋ ቅዝቃዜዋ፣ አቤት ማስደሰቷ ጀነት ለወዳጇ። እንደ እብድ አደረገው እንደ ሰከረ ሰው የግራ የቀኝ አንገት ሲበጥሰው። እንዴት ያስደስታ ሲኬድ ወደ ጀነት፣ ወይ ዱላ አሳያችሁ ጀግና ገሎ ሲሞት እያለ ይፎክራል እጁ አላረፈ። አጋደመ ብዙ ጠላት ረፈረፈ፣ አተረማመሰው አቅሉ ተለወጠ። ገባ ወደ መሃል ሄደ ሸመጠጠ፣ በጠንካራ ክንዱ ያገኘውን ገምሶ ገባ ከዋናው ጦር መሃል ለማልድሶ። ተረባረቡበት በብዛት ሆኑና ጃዕፈር ጥሎ ወደቀ የክፉ ቀን ጀግና። ሦስተኛው ተተኪ አብደላ ተተካ፣ መራ ለወደፊት ፈረሱ ያሽካካ። ነጭ ሰፍ ቀላ ጨቀየች ምድሪቱ፣ ጦሩን አደፋፍሮ አጥቆ ይላል ብርቱ። በጀግንነት ገብቶ ግራ ቀኝ ሲጥል
ከፊቱ ያገኘው አንገት ሲከመትል ነው። የተቆጣ ነብር የሆነ መጣ ከፊቱ ያገኘውን በሰይፍ እየቀጣ እየመሳቀለ ግራ ቀኙን ሲጥል ተወግቶ ወደቀ ዳግመኛ ላይገጥም። ኻሊድ ብን ወሊድ ተዋጊው አንበሳ በሙስሊም ተመርቶ አርማውን አነሳ። ብዛቱን አየና የቤዘንታይን ጦር ዘዴ የተሞላበት የውጊያ አመራር አፈገፈገና በአዲስ አደራጅቶ በብዙ አቅጣጫ ማጥቃቱን አስፋፍቶ የቤዘንታይን ጦር ተወነባበደ። ከሳት እየገባ አለከነደደ። ወደ ግራ ወደ ቀኝ እያርበደበደ ግዙፉን ሰራዊት ድል ነሣ አራደ። ሙስሊም አሸነፈ ድል በእጁ ገባ። ጥለው ለወደቁት ሰዎች ነበሩ። ሦስቱን የጦር መሪ መስዋዕት በራእይ ጅብሪል አሳያቸው ለታላቁ ነቢይ። በሐዘን ተውጠው ሄዱ ጃፋር ቤት አስማን ሰላም አሏት በተነካ ስሜት። አይታ በማታውቀው እንግዳ ስሜት ውስጥ ፈዛ ቆማ ቀረች አስማ በመደንገጥ። ሁኔታዋን እያዩ ነቢዩ አዘኑ። ልጆቹን ጠየቁ ወዴት እንደሆኑ። ተጠሩና ገቡ ልጆቹ ከደጅ። አንደኛውን በቀኝ አንዱን በግራ እጅ ሌላው ካንገታቸው ተሻምተው ተጋፉ። ከነቢዩ ጋር ታገሉ ተላፉ። የነቢዩ ሕሊና ጃዕፈርን አስታውሶ እንባቸው ወረደ አይናቸውን ትሶ። ልጆች ደነገጡ በነቢዩ ለቅሶ። አስማ ተረበሸ ተጨነቀች በጣም። በአፏ ውስጥ ተሰማት አንዳች ድምጣም። የአላህ መላእክተኛ ንገሩኝ በሞቴ ምን ተፈጥሮ ይሆን አውቋል ሰውነቴ። አይዞሽ አስማ በርቺ እንግዲህ ተጽናኝ። የጀግና ሚስት ጀግና ጠንክረሽ ተገኝ። ሸሂድ ሆኗል ጃዕፈር በእስላም ልዕልና። በሕይወቱ ሕልፈት ድል ሰጥቶናልና። ሶብሪ አታልቅሺ የጀግና ሚስት ጀግና በማለት ነቢዩ ዱዓ አደረጉ። ክፉ ሳይነካቸው ልጆቹ እንዲያድጉ። ጃዕፈር የጀነት ነው ደረትሽን አትምጪ፣ የአላህ ቸርነቱ ይሁንልሽ ላንቺ በማለት አጽናንተው ወደ ልጃቸው ቤት ፋጢማ ዘንድ ሄዱ። ስታለቅስ አገኟት። አይዞሽ አታልቅሺ ምግብ አዘጋጅ፣ መሶበር አለባት ወደ አስማ ቤት ይዤ አሉ እያዘኑ ነቢዩ እያሰቡ ስለ ጃዕፈር ልጆች ስለ ቤተሰቡ። ትሑትና አዛኝ ኢማን የተሞላ ለኢስላም የቆመ አንደበቱ የሰላ የእምነት ገበሬ የዘራው ቡቃያ የእስላምን ተክል አስዳቂ በኢትዮጵያ በኢማን በፍቅር ለአላህ ዳሪ